አሰላሙ አለይኩም ውድ የቻናሌ ቤተሰቦች፣ በባለፈው ቪዲዮአችን ላይ ስለ ኢስቲስና ምንነት፣ ዋና ዋና ባህሪያቶች እንዲሁም ፕሮሰሶችን ለማየት ሞክረናል። በዛሬው ቪዲዮአችን ስለ ፓራለል ኢስቲስና በሪል ላይፍ ላይ እንዴት አፕላይ እንደሚደረግ፣ አድቫንቴጁን፣ ያለውን ሪስክ እና እንዴት መቀነስ እንደሚቻል እናያለን። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰባችን ሁኑ። መቼም ፋይናንስን አንስተን ባንኮችን ሳናነሳ ማለፍ አንችልም። በሞደርን ኢስላማዊ ፋይናንስ ስርዓት ኢስቲስና ብዙ ጊዜ ፓራለል ኢስቲስና በሚባለው መልኩ ይተገበራል። ይህም ባንኩ በደንበኛውና በአምራቹ ወይም በኮንትራክተሩ መካከል እንደ ኢንተርሚዲየሪ ይሆናል። ለምሳሌ ደንበኛው ቤት እንዲገነባለት ለባንኩ ሪኩዌስት ያቀርባል። ከዛም ባንኩ አንድ ኢስቲስና ውል ከደንበኛው ጋር፣ ሌላ ውል ደግሞ ከአምራቹ ጋር ወይም ከኮንትራክተሩ ጋር ይፈራረማል። ባንኩ በመጀመሪያ ንብረቱን ከአምራቹ ወይም ከኮንትራክተሩ ከገዛ በኋላ ለደንበኛው ያስረክባል። በሸሪዓ የተደገፈ እንዲሆን ሁለቱም ውሎች እርስ በርስ የተለያዩ መሆን አለባቸው። ይህ መዋቅር ባንኮች ትልልቅ ፕሮጀክቱን ፋይናንስ እንዲያደርጉ ሲያግዛቸው፣ በተመሳሳይ ጊዜ ሪስክን እንዲቆጣጠሩ ያስችላቸዋል። ሪል ላይፍ አፕሊኬሽኑን ብናይ ኢስቲስና በሪል ኢኮኖሚ እንቅስቃሴዎች ውስጥ በስፋት የሚተገበሩ የመኖሪያ ቤት ፕሮጀክቶችንና የመኖሪያ ቤት አካባቢ ልማቶችን ለመደገፍ በኢንዱስትሪው ዘርፍ ከስተማይዝድ የሆኑ ማሽነሪዎችንና የኢንዱስትሪ መሳሪያዎችን ለማምረት፣ መንገዶችን፣ የኃይል ማመንጫዎችን እንዲሁም ሪኒዌብል ወይም የታዳሽ ኃይሎችን ፋሲሊቲ በኢስቲስና ፋይናንስ ማድረግ ይቻላል። በዚህም ምክንያት ኢስቲስና የኢኮኖሚ እድገትንና አጠቃላይ ልማትን ይደግፋል። አድቫንቴጁን ወይም ጠቀሜታውን ስናይ ኢስቲስና ዘርፈ ብዙ ጥቅሞች ያሉት ቢሆንም ከሁሉም በላይ ያለ ወለድና የሸሪዓ መመሪያዎችን ባከበረ ሁኔታ ፋይናንስን እንድናገኝ ያስችለናል። እንዲሁም ተለዋዋጭ የክፍያ አማራጮችን በመጠቀም ገዢዎች የገንዘብ ፍሰታቸውን በቀላሉ እንዲቆጣጠሩ ይረዳቸዋል። ኢስቲስና አሴት ቤዝድ ፋይናንስ ስለሆነ ፋይናንስን ኢኮኖሚው ላይ ካሉ ሪል አሴቶች ጋር ያገናኛል። በዚህም ከግምታዊ ወይም ከአደገኛ ግብይቶች ይልቅ የቤት ግንባታን፣ የኢንዱስትሪ ምርትንና የስራ ዕድሎችን በመፍጠር እውነተኛ ኢኮኖሚ እንቅስቃሴን ይደግፋል። ያለውን ሪስክ በምናይበት ሰዓት ልክ እንደ ሌሎቹ ፕሮዳክቶች ሁሉ ኢስቲስናም የራሱ የሆኑ አደጋዎች አሉት። የመጀመሪያው የግንባታ መዘግየት ወይም በጊዜ አለማስረከብ ነው። አምራቹ ወይም ኮንትራክተሩ በገንዘብ ወይም በአስተዳደራዊ ችግር ምክንያት ፕሮጀክቱን በተስማሙበት ጊዜ ላይ አለማጠናቀቅ፣ የታዘዘውን ዕቃ ወይም ፕሮጀክት ከተስማሙበት መጠን፣ ዲዛይን ወይም መመዘኛ ጋር ያለማመሳሰል፣ የማቴሪያል ዋጋ፣ የሰራተኛ ክፍያ ወይም የገበያ ሁኔታ መለዋወጥ የፕሮጀክቱን አጠቃላይ ወጪ ሊጨምረው ይችላል። ይህን ለመቆጣጠር በውላቸው ላይ ግልጽ የሆኑ የስራ ደረጃዎችን መግለጽ፣ በስራ ሂደት ውስጥ የጥራት ቁጥጥር ማድረግ፣ ስለ ዲዛይኑ ወይም ማቴሪያሉ ዝርዝር መግለጫ በግልጽ ማስቀመጥ ከዚህ ጋር ተያይዞ የሚመጡ አላስፈላጊ ጉዳቶችን ይቀንሳል። በመጨረሻም ኢስቲስና በኢስላማዊ ፋይናንስ ውስጥ በሸሪዓ መርሆች መሰረት ከስተማይዝድ የሆኑ ምርቶችንና ፕሮጀክቶችን ፋይናንስ በማድረግ ፋይናንስን ከሪል አሴት ጋር በማያያዝ ቤቶችን፣ ኢንዱስትሪዎችንና መሰረተ ልማቶችን በሐላል መንገድ ለመገንባትና ኢኮኖሚያዊ ልማትን በመደገፍ ትልቅ ሚና እንደሚጫወት አይተናል። እስከ ቪዲዮ መጨረሻ አብራችሁኝ ስለነበራችሁ በጣም አመሰግናለሁ። ይህ ቪዲዮ ስለ ኢስቲስና ውልና በኢስላማዊ ፋይናንስ ውስጥ ያለውን አስፈላጊነት እንድትረዱት እንዳገዛችሁ ተስፋ አደርጋለሁ። ማንኛውም ጥያቄ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። ስለ ኢስላማዊ ባንኪንግ እና ፋይናንስ ተጨማሪ ትምህርት ይዘቶችን ለማግኘት ቤተሰብ ካልሆናችሁ የሰብስክራይብ በተኑን በመጫን ቤተሰባችን ይሁኑ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።